እንዴት ናችሁ? እስኪ በአማርኛ ደግሞ ዛሬ በኢትዮ ፎረም እና በሪዮት ሚዲያ ላይ ያለኝን አስተያየት ላካፍላችሁ። ይህን አስተያየት የግሌ ነው፣ የግሌ አስተያየት ነው። እንግዲህ የግል አስተያየት ስህተትም ሊሆን ይችላል፣ ትክክልም ሊሆን ይችላል። ነገር ግን እኔ የታዘብኩትን ነገር ትንሽ ለማለት ያክል ነው። ምክንያቱም እነኚህ ሁለቱ ሚዲያዎች በትግራይ ፖለቲካም በኢትዮጵያ ፖለቲካም በሚዲያ ኢንዱስትሪው ዘርፍ ቀላል የማይባል አሻራ ስላላቸውም ተጽዕኖ ስላላቸውም የሆነ ነገር ማለት አስፈላጊ ሆኖ ስለተሰማኝ ነው። ኢትዮ ፎረም በግሌ በጣም ከማደንቃቸው ሚዲያዎች በግንባር ቀደም የሚጠቀስ ነው። እዛ ያሉ ጋዜጠኞች በተለይ እኔ የማውቃቸው በአካልም ያየ ሰውን በአካል አውቀዋለሁ። መቀለ ተገናኝተን ነበር በ2012 ዓመተ ምህረት አይ ቲንክ 12 ወር 11 ዓመተ ምህረት አበበባዩን አላገኘሁትም፣ ግን ስራዎቹ ሁሉ አዳምጣለሁ። የጋዜጠኝነት ሙያ የውሃ ልክ ተብለው መጠራት ያለባቸውም የሚገባቸውም የሚዲያ ባለሙያዎች ናቸው ሁለቱም። ሪዮት ሚዲያ አዘጋጁ ቴድሮስ እሱም ቢሆን ምርጥ የፖለቲካ ተንታኝ ነው። በዜና ዘርፍ አላውቀውም፣ ግን በሚያቀርበው ትንታኔ በሚያቀርባቸው እንግዶቹ የሰላ ትችትም አቀራረቡም በጣም ይመቸኛል። በእነኚህ ሚዲያዎች በሪዮት ሚዲያም በኢትዮ ፎረም ሚዲያም ያለኝ የግል አስተያየት እንዴት ታያቸዋለህ የሚል ጥያቄ ከአዲስ አበባም ከውጭ ከአሜሪካን ሀገርም በግል በውስጥ የጠየቁኝ ሰዎች ስላሉ ትንሽ የራሴን የግል አመለካከት ለማካፈል ያክል ነው። በኢትዮ ፎረም ልጀምር። ኢትዮ ፎረም የኢትዮጵያ በትንታኔው ባቀራረቡ ያው የጥናታዊ የሆነ የሚዲያ አቀራረብ ነው የሚመርጠው። ናሬት ያደርጋል፣ ኤቪደንስ ቤዝድ ነው። ስለሆነ ነገር ትንታኔ ሲሰጥ ሙሉ የሆነ ኢንፎርሜሽን ባለሙሉ ምስል አድርጎ ያቀርባል። የሚያቀርባቸው ኤቪደንሶችም በጣም አሳማኝ ናቸው። ኢትዮ ፎረም ያው በዚህ ይታወቃል። ነገር ግን ሳይድ ያደርጋል። በሆኑ ተቋማት በሆኑ ግለሰቦች ላይ ስስ ልብ አለው ብዬ ነው ማምነው። በኔ ትዝብት ለምሳሌ በጌታቸው ረዳና በጻድቃን እንዲሁም በስዩም መስፍንም በአባይ ፀሐየም በጣም ስስ ልብ እንዳለው አውቃለሁ። ኢትዮ ፎረም በደብረ ጽዮን አሁን ባሉት የህወሓት አመራሮች ላይ ጤናማ የሆነ አመለካከት አለው ብዬ አላምንም። በግልጽ የሚታይ አድሎአዊ አዘጋገብ ስታይልም ይከተላል። ለምሳሌ በትግራይ በተደረገው የዘር ማጥፋት ጦርነት ያየ ሰው ራሱ ባሳተመው መጽሐፍ ጀነራል ጻድቃንን የጦርነቱ አሉላ አባ ነጋ አድርጎ ነው በመጽሐፉ ላይ ያስቀመጠው። በጣም
የተሳሳተ ነው ማለት ብቻ ሳይሆን የነበረው እውነታና መጽሐፉ ላይ ያለው ይዘት ለየቅል ሆኖ አግኝቻለሁ። ምናልባትም ብዙዎቹ በዛ አይን ነው የሚያዩት። የጦርነቱ አላባነጋዎች በርካቶች ናቸው፣ በጣም ብዙ ናቸው። ከበርካታዎቹ መካከል ጻድቃን የለበትም። እንደዚህ አይነት እንትኖች ይታያሉ። ለምን እንደዛ እንደሆነ ለምን እንደዛ አድርጎ እንደተጻፈ ያየ ሰው ሽመልስ ምናልባት ኢንፎርሜሽኑ የሰጡት ሰዎች አሳስተውት ሊሆን ይችላል፣ የተዛባ ኢንፎርሜሽን ሰጥተው ሊሆን ይችላል ብዬ አስባለሁ። ራሱ ወርዶ ትክክለኛውን ዴታ ሰብስቦ ቢጽፈው ኑሮ ያ ጥሩ መጽሐፍ ከዛ በበለጠ ታማኝና በጣም ሙሉ የሆነ መጽሐፍ ይሆን ነበር ብዬ አምናለሁ። በጌታቸው ረዳ ላይ ያለው አመለካከትም እንደዚሁ በጣም የተጋነነ አብዛኛውን የትግራይ ኢሊት ከሚያውቀው በተለየ ወይም ደግሞ ኢንፍሌትድ በሆነ አኳኋን ነው ሲተነትን ሲናገርለት አልፎ አልፎም ጥብቅና ሲቆምለት የማየው ያየ ሰው ይመስለኛል። ኢትዮ ፎረም ማለት ነው ብዙ ጊዜ እና የሚተነት ነው ለጌታቸው ስስ ልብ የሚያሳየው። እንግዲህ የጌታቸው ክህደት ጌታቸው ህወሓትን ስለካደ የትግራይ ህዝብን ስለካደ ብቻ አይደለም ባይዘው እንደሆነ የፖለቲካ አመራር ሆኖ ቆይቶ ያ ሲታገልለት የነበረ ፖለቲካ እሱን ክዶ ወይም የፖለቲካ አቋሙን ቀይሮ በተቃራኒ ሆኖ ሲታገል ይህ ጌታቸው ነው ወይ? ምን አይነት የስተት መንገድ የክህደት መንገድስ ይሄዳል እየሄደ ነው ብሎ ለመዘገብ ኢትዮ ፎረም ግሩም አድርጎ መተንተን ይችላል። ኮምፓራቲቭ የሆነ ወይም እንትኖችን አምጥቶ ኤቪደንሶችን አምጥቶ በደንብ መምታት ይችላል፣ ክሪቲሳይዝ ማድረግ ይችላል። አቅሙም አለው ብዬ ነው ማምነው። ግን ጌታቸው ላይ ያን ሲያደርግ አይቼው አላውቅም፣ ማድረግም አይፈልግም ብዬ ነው ማምነው። ኤግዛምፕል ዶክተር ደብረጽዮን በቢቢሲ ሚዲያ ላይ ከላየን ጽጋብ ጋር በነበረው አይ ቲንክ ኢንተርቪው ካልተሳሳትኩኝ በአማርኛ ነበር እና ዶክተር ደብረጽዮን በአማርኛ ኢንተርቪው ሲያደርግ የቋንቋ እክል ገጥሞት ሊሆን ይችላል፣ ወይም ደግሞ የጌታቸውን ያክል ፍሉዌንት አይደለም በአማርኛ በኩል የጌታቸው ያክል ኦራተር አይደለም ዶክተር ደብረጽዮን። ዋና ነጥቦቹ ግን በሚገባ ያስተላልፋል እና ከትላንት በስቲያ ማህዲ ሐሰን ጌታቸውን እርቃኑን አውጥቶ ሲያሰጣው እሱን ለመከላከልና ለማለዘብ የዶክተር ደብረጽዮን ከላየን ጽጋብ ጋር ያደረገውን ኢንተርቪው አምጥቶ ናሬት ሲያደርግ አይቻለሁ ኢትዮ ፎረም which is completely wrong። በቢቢሲ ሚዲያ ላይ ዶክተር ደብረጽዮን ያለው ስለ ጄኖሳይድ አንስቶ ሲናገር ዶክተር ደብረጽዮን ለማለት የፈለገው ጄኖሳይድ is not a matter of number ነው ባጭሩ፣ በቁጥር የሚገለጽ አይደለም። ሁሉ ጊዜ 1 ሚሊዮን የሚሉት ለምንድን ነው? ሚሊዮን ስለሞት አይደለም ጄኖሳይድ የሚባለው፣ ኢንተንቱ ራሱ አለ፣ አክቱ ራሱ አለ። ጄኖሳይድ ሊያስብል የሚችሉ ሁሉም ነገሮች ክራይቴሪያዎች ባሟላ ሁኔታ ተፈጽሞ ሳለ በቁጥር ላይ ትኩረት አድርገው የትግራይ ህዝብ ሞራልን ለመስበር በተደጋጋሚ ለምን ይነገራል የሚል ይዘት ነው የተናገረው ዶክተር ደብረጽዮን። እነሱ ግን 1 ሚሊዮን ህዝብ አልሞተም ውሸት ነው ብሎ ዶክተር ደብረጽዮን በትግራይ ህዝብ ላይ የተፈጸመውን ጄኖሳይድ ዲና ያርገዋል የሚል
ናሬሽን ሲሰራ ኢትዮ ፎረም ታዝቤያለሁ። ነገር ግን ዶክተር ደብረጽዮን ለማለት የፈለገውን ጠፍቶት አይደለም ኢትዮ ፎረም ይህን ያነሳው። የጌታቸው ረዳ ገመናን ለማከናነብ ወይም ደግሞ ለመሸፈን ሲባል ሪሞት ታይም የሆነ ለዛውም ሚስ ኢንተርፕሬት አድርጎ ወይም ባያዝ አድርጎ ማምጣት ምን እርባና አለው የሚል ነው። ዴሊበሬት የሆነ አምቢጉቲ ለመፍጠር የሄደበት ርቀት የኢትዮ ፎረም በጣም ያሳዝነኛል። ባይዘው ትክክል አይደለም። ስቲል እኔ በግሌ ይህም አድርጎ ኢትዮ ፎረም አሁንም አደንቃለሁ። ለትግራይ ህዝብ ድምጽ ሆኗል። ለትግራይ ህዝብ ብቻ ሳይሆን ለኢትዮጵያውያን ጭቁን ህዝቦች በሙሉ ድምጽ ሆኖ እያገለገለ ያለና ሊመሰገንም ሊከበርም የሚገባው ሚዲያ ነው። ይህን አክብሮት የሚገባው ሚዲያ ነው። ያ ሆኖ ሳለ ግን እውነትን እውነት ሐሰትን ሐሰት ማለት አለበት ብዬ ነው እኔ በግሌ። ማን ነው ስሙም እንደዚህ ማን ነው ቴዲ ሪዮትም ተመሳሳይ እንደዚህ አይነት ችግሮች በጌታቸውም በጻድቃንም ስስ ልብ ነው ያለው። በተለይ በጌታቸው ላይ ጌታቸው የተሳሳተው ስህተት ዶክተር ደብረጽዮን ቢሳሳት ኑሮ ፈትለወርቅ ብትሳሳት ኑሮ ቴዲ ሪዮት እንዴት አድርጎ እንደሚያጠለጥላቸው እንዴት አድርጎ ጥቀርሻ እንደሚያለብሳቸው አስባችሁታል? በጣም እኔ በጣም ነው እንትን ምለውና ይሄ መስተካከል መታረም ነው ያለበት። ቴዲ የህግ ባለሙያም ነው፣ ሎየር ስለሆነ እንደዚህም አንደበተ ርቱዕ ነው። አይ ቲንክ አርቲስት ነገርም ይመስለኛል እና የሚዲያ አቀራረቡ ምኑ በጣም ደስ የሚል ሳቢ ሰምተው የማይጠገብ ሆኖ ሳለ አድሎ ግን ይታይበታል ብዬ ነው እኔ በግሌ ማስበው። በተለይ ዶክተር ደብረጽዮንና ፈትለወርቅ ላይ ማለት ነው ሪፍሌክት የሚያደርገው አድሎ ትንሽ ትዝብት ላይ ይጥለዋል። እዚሁ ላይ እኔ በአካል ብዙዎች የቴዲ ሪዮት ኦዲየንስ የሚያወሩትም እዚህ ላይ ነው። ይህን ማስተካከል አለበት የሚል እምነት ነው ያለኝ። ጌታቸው ረዳን ለመምታት ወይም ደግሞ ክሪቲሳይዝ ለማድረግ ቴዲ በቂ የሆነ ኤቪደንስም አቅምም አለው። ነገር ግን ያን ማድረግ አይፈልግም። ነገር ግን ጌታቸው ረዳና ጻድቃን የተሳሳቱ ስህተት ዶክተር ደብረጽዮንና ፈትለወርቅ ቢሳሳቱ ኑሮ እንዴት እንደሚያቀርበው እንዴት ሊያቀርብ እንደሚችል አስባችሁታል? በጣም ነው የሚገርመው። ይሄን ነው እና የጌታቸው ረዳ ደጋፊዎች፣ ባለ ዩቲዩቦች፣ ሚዲያዎች፣ አክቲቪስቶች ምኖች ሳይ ትንሽ ትክክል አይደለም። ኢትስ ኖት ራይት። እንደዛ አይደለም። ጌታቸው የተሳሳተው ስህተት ኢቭን ዶክተር ደብረጽዮንና ፈትለወርቅ ብቻ ሳይሆን አብይ አህመድም የአብይ ሌሎች ደጋፊዎች የኦሮሞ ብልጽግና ባለስልጣናት ቢሳሳቱ ኑሮ እንዴት እንደሚሰሩት እነ ቴዲ ሪዮት አስቡት። አጠቃላይ በተለይ ቴዲ ሪዮት በቲፒኤልኤፍ ላይ ያለው ጥላቻ ድንበር የለሽ ወይም ደግሞ በጣም አስፈሪ የሆነ ጥላቻ ነው ያለበት። ለምን እንደሆነ አይገባኝም። እኔ ትክክል አይደለም። አብሶሉትሊ ይሄ ትክክል አይደለም። ጥላቻ በልክ መሆን አለበት ብዬ ነው እኔ የማስበው እና ይህን አቅም ሚዛናዊ በሆነ ነገር ቢሰራበት አሁን ለትግራይ ህዝብም ለጭቁን ህዝቦችም ከምትሰጡት አገልግሎት ይበልጥ ትሰጡ ነበር የሚል የግል አመለካከት ነው ያለ። ምግበይ ጀነራል ምግበይም በመጀመሪያው ዲዲአር የብረት ርክክብ ላይ የተናገረው ንግግር አለ። የትግራይ ባለስልጣናት አብዛኞቹ ማለት ነው በተለይ ደግሞ ታጋዮች የ17 ዓመት ትግል ላይ ያለፉ አማርኛ እምብዛም ናቸው፣ ያን ያክል አይደሉም። በአማርኛ ድክመታቸው እየገባ ሌላ ያልተፈለገ ትርጉም ሰጥቶ ትንታኔ ዜና ምናምን መስራት ትክክል አይመስለኝም። እንደኔ ምንድነው ያለው ጀነራል ምግበይ? በቃ የሰው ሞት ቁጥር ነው፣ የኢንፍራስትራክቸር ውድመት ቁጥር ነው
የንብረት ውድመት ቁጥር ነው። አሁን አስፈላጊ የሚሆነው ሰላማችንና ጽንተን ለወደፊቱ የፕሪቶሪያ ስምምነትን እንዲፈጸምና የኢትዮጵያም የትግራይም ህዝብ በሰላም እንዲኖሩ ማድረግ ነው የሚበጀው እንጂ ያለፉት ነገሮችማ በቁጥራቸው ሲዘከሩ ነው የሚኖሩ። ከዛ ያለፈ ነገር ልናደርግ አንችልም የሚል መልእክት ነው ያስተላለፈው። ያችን የአማርኛ ግድፈት ይዘህ ያልተፈለገ ናሬሽን ሴት ማድረግ ትክክል አይመስለኝም። በተለይ በጄኖሳይድ ዙሪያ ማለት ነው። ጄኖሳይድ ዲፋይን ሲደረግ ኢሳን ኢንተንት ነው። ኢቭን በህወሓት ላይ በአንድ የፖለቲካ አመለካከት ባላቸው ሰዎች ላይ መጥፋት አለባቸው፣ መውደም አለባቸው፣ መታየት የለባቸውም ብሎ ትሪትን ማድረግ ራሱ የጄኖሳይድ ኢንተንት ነው። የሆነ ህዝብ በከፊል ወይም ሙሉ ለሙሉ እንዲጠፋ ቅስቀሳ ማድረግ ራሱ ጄኖሳይድ ነው። የሆነ እምነት ላይ አሁን ለምሳሌ ልክ የትግራይ ህዝብ ላይ ሲደረግ እንደነበረ በህወሓት ላይ ሲደረግ እንደነበረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በእርግጠኝነት ጄኖሳይድ እየተፈጸመ ነው ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ምን ሁኔታ ላይ እንዳለች በኦሮሞ ብልጽግና ብታስቡት በጣም አሰቃቂ ነው። ይህን በወጉ ዲፋይን ማድረግ አስፈላጊ ይመስለኛል። ይህን ነው ሲሉት የነበሩ እና ሰዎች ዋናውን ማስተላለፍ የፈለጉትን መልእክት ለማለት የፈለጉትን ነገር ግልጽ ሆኖ ሳለ እሱን አጣመህ በሌላ መልኩ ሚዲያ ላይ ማቅረብ እኔ ተገቢ አይመስለኝም። ቅንነትም የጎደለው ይመስለኛልና እነኚህ ነገሮች ቢታረሙ በኢትዮ ፎረምም በቴዲሪዮትም ይበልጥ ጥሩ ይሆናል ነው የሚል። አሁን ህወሓትን ለመደብደብ ወይም ማን ነው በተለይ በሪዮት ላይ ህወሓትን የሚደበድብልኝ ማን ነው ተብሎ ተፈልጎ የሚቀርብ እንግዳና ደንበኛ ተሳዳቢ እንግዶች አሉት። ቴዲሪዮት ማለት ነው። ደንበኛ ተሳዳቢ በየሳምንቱ የሚሳደቡ ህወሓትን የሚደበድቡ ማለት እንደና አሉላ ሰለሞን የመሰሉ ትሪፋና የሆኑ ሰዎች አሉ። እነኚህን ቀነስ አድርጎ ያልታዩት ነገር ደግሞ ቢታዩ በቴዲሪዮት በኩል ጥሩ ነው እንደኔ ማለት ነው። አሁን ጄኖሳይዱን የፈጸመው ተፈጽሟል። ነገር ግን የመራው አብይ ነው። አብይ ራሱስ ፈጽሟል ወይ ሲባል አይ የህግ ባለሙያ አሁን እኮ ጌታቸው የህግ ባለሙያ አይደለም፣ ባለስልጣን ነው። የህግ ባለሙያ አልነበረም። ይሄን ቻሌንጅ አድርጎ በደንብ መተንተን ይችል ነበረ። ጌታቸው 3 ጊዜ ብቻ አይደለም ፖለቲካው ሞት የሞተው ቴዲ እንደተነተነው። ጌታቸው የሚያስተውለው ሰው ስለጠፋ ነው እንጂ ሁሉ ጊዜ ሚዲያ በወጣ ቁጥር ጌታቸው እንደሞተ ነው። ሁሉ ጊዜ ለምሳሌ የኮሙኒኬሽን ሚኒስቴር ጉዳዮች በነበረበት ሰዓት የኢህአዴግ ባለስልጣን ሆኖ ቄሮንም ያነሳሳው ፋኖንም ያነሳሳው ኦሮማራ የሚባል ጥምረትም እንዲፈጠር ያደረገው እኮ ጌታቸው ነው። ጌታቸው ረዳ እነኛ አጋንንት ሲል ቃል በቃል ቄሮን ሲሳደብ ነበር። እኔ ያኔ አምቦ ነበርኩኝ። አምቦ 5ኛ ዓመት የሕክምና ተማሪ ሆኜ አስታውሳለሁ። እነኛ አጋንንት መንገድ መዝጋት ምናምን ሲል ማለት ነው እንዴ! ይሄ እኮ እነ ጃዋር በጌታቸው የአነጋገር ወለምታ ተጠቅመው ቄሮውን ምን ያክል ሞቢላይዝ እንዳደረጉት ይታወቃል እኮ። ከዛም ወደ መቀሌ ከመጣ በኋላ ጌታቸው ሲናገራቸው የነበሩ ንግግሮች ጦርነቱ ፊውል እንዲሆን ከፍተኛውን የአንበሳ ድርሻ የተጫወተ ሁሉ ጊዜ ወደ ሚዲያ በወጣ ቁጥር ነጥብ እያስጣለ የፖለቲካ ነጥብ ህወሓትንም የትግራይ ህዝብንም ዋጋ እያስከፈለ የመጣ ሰው ነው ጌታቸው። በዚህ ባልተገራ አንደበቱ ማለት ነው። በ8 ወር ውጊያም ከ8 ወር በኋላም ወደ ሰሜን ሸዋ ስናመራ ፋኖን ምን ብሎ ሲናገር ነበር ጌታቸው? ሂሳብ እናወራርዳለን ምናምን በማለቱ ብቻ ፋኖ ምን ያክል እንደተጠናከረ ሁላችንም እናውቀው። መሬት ላይ የነበርን ሰዎች ነን።
ማለት ጌታቸው በተናገረ ቁጥር የሆነ ሚዲያ በቀረበ ቁጥር ሁሉ ጊዜ ነጥብ ያስቆጥራል። የትግራይ ህዝብም የትግራይ ፖለቲካንም ዋጋ ያስከፍላል። ኦልዌይስ ማለት ነው። ማለት ቴዲ ሪዮት ይሄንን ጠፍቶት አይደለም፣ ግን ለጌታቸው ለምን ስስ ልብ እንዳለው አይገባኝም። ይሄ ትክክል አይደለም። ማለት ደብረጽዮን፣ ፈትለወርቅ፣ ሌሎች የህወሓት አመራሮች የጌታቸው ያክል ስህተት ቢፈጽሙ ኑሮ ቴዲ ሪዮት እንዴት አድርጎ እንደሚያቀርበው አስቡት እንግዲህ። ያን ብቻም አይደለም። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር መሆኑ እንደ አንድ ሰው መታየት የለበትም። ምክንያቱም በትግራይ ህዝብ ላይ ሊያደርሰው የሚችል አደጋ ግምት ውስጥ ማስገባት ነበረበት ጌታቸው ረዳ። ለምን አብይ አህመድን ምንም ያልተማረ የጠንቋይ ልጅ፣ የሴት ልጅ፣ 7ኛ ክፍል ምናምን ከሚሉ ቃላት ጀምሮ እስከ መጨረሻው ራቆትን ሲያስቀረው ጌታቸው አብይ አህመድን በመሳደብ ጌታቸው ረዳ ያክል የለም። አብይ አህመድ ያንን ለማወራረድ በትግራይ ህዝብ ላይ ፊውል ያደረገው ወይም ደግሞ የፈጸመው የጄኖሳይድ ወንጀል እኮ የጌታቸው እጅ የለበትም ብለህ መደምደም የለብህም። የጌታቸውን ያክል ደብረጽዮን አብይን አልተሳደበም። የጌታቸውን ያክል ፈትለወርቅና ሌሎች የህወሓት አመራሮች አልተሳደቡም። ባይዞ የህወሓት አመራሮች ግለሰብን በማንቋሸሽ በመስደብ የሚታወቁ አይደሉም። የህወሓት ባህልም አይደለም። አሁንም ድረስ ማለት ነው። አሁንም ድረስ ቲፒኤልኤፍ የሌሎች የፖለቲካ አመራሮች የሌሎች የፖለቲካ ድርጅቶችን የመስደብ የማንቋሸሽ የማማት ካልቸር የለውም። እነኚህ ነገሮች የታዩት ጌታቸው ረዳ ቲፒኤልኤፍ ሆኖ እስከኖረ ጊዜ ድረስ ብቻ ነው። አሁን ደግሞ ምን እያደረገ ነው ጌታቸው የሚለውን ቴዲ ሪዮት መተንተን ማስጣት አልፈለገም። ምክንያቱም ለጌታቸው ስስ ልብ አለበት። ኢትዮ ፎረምም ይህንን በደንብ ማየት ነበረባቸው። ማለት የተቀሩት አሁን ያሉት የህወሓት አመራሮች የጌታቸው ረዳ ያክል ስህተት ቢፈጽሙ ኑሮ እንዴት ሊያቀርቡት ነበር የሚለውን ሲታሰብ መገመቱ ቀላል አይሆንም። ጄኖሳይድ ተፈጽሟል። አዎ ተፈጽሟል። አብይ አህመድ እንደፈጸመው ታምናለህ? አላምንም። ምክንያቱም እኔ አሁን ያለሁበት ፖዚሽን ይላል። የትግራይ ህዝብ የዘር ማጥፋት ወንጀል ከጌታቸው ስልጣን ወይም ፖዚሽን ያነሰ ነው ያለው ማለት ነው። እዚህ ላይ እኮ መተንተን ነበረበት። ለጌታቸው ረዳ ስልጣን ሲባል የትግራይ ህዝብ ላይ የተፈጸመው ጄኖሳይድ መረሳት አለበት የሚል እንድምታም እኮ ይሰጣል። ሙሉ የሆነ ሚዲያ እንዲሆን ከተፈለገ እነኚህ ነገሮችን ግምት ውስጥ ማስገባት አስፈላጊ ነው። በተለይ ቴዲ ሪዮት ቲፒኤልኤፍን የሚያይበት አይን ትንሽ ቢያስተካክል ጥሩ ነው። ትንሽ አንዳንዴ እንዲወጣ ካለበት ከወደቀበት ወይም ደግሞ አሁን ከሚገኝበት አዘቅት ወደ ተሻለ እንዲወጣ እኮ መስራት ማንነታውም ዜግነታውም ግዴታ እኮ ነው። ባይዞይ መጥፋት አለበት ብለ ወደ እንጦሮጦስ መግፋት የለብህ፣ መሳብ ነው ያለብህ። ምክንያቱም ከቲፒኤልኤፍ በስተጀርባ በርካታ የትግራይ ህዝብ ስላለ ለህዝቡ ሲባልም ከአዘቅቱ ስቦ ማውጣት እንጂ ገፍትሮ መጣል እኔ አስፈላጊ አይደለምና ቴዲ ሪዮት ይሄን ነገር ቢያየው በወንድማዊ አስተያየት ነው ሰጠው። ክሪቲሳይዝ ያደረኩ አይደለም፣ በወንድማዊ አስተያየት ማለት ነውና የኔ ትዝብት ይሄን ነው የምለው። የኔ ትዝብት ይህን ይመስላል በሁለቱ ሚዲያዎች ማለት በሪዮት ሚዲያና በኢትዮ ፎረም ላይ ሚዲያ ሁለቱም ግን ለማጠቃለል ያልክል ሁለቱም ሚዲያዎች ግን የትግራይ ህዝብ አደጋ ላይ በወደቀበት ጊዜ ድምጽ ሆኖ ያገለገሉ ታሪክ የሰሩ ሊመሰገኑም ሊከበሩም እውቅናም ሊሰጣቸው የሚገባ ሚዲያዎች ናቸው የሚል እምነት ነው ያለኝ። ከዚህ ባሻገር በሶስተኛ ደረጃ መታየት ያለበት የትግራይ ዲያስፖራ ነው። የትግራይ ዲያስፖራ በከፍተኛ ሁኔታ ተበርዘዋል።
ጌታቸውና ጻድቃን አፍራሽ የሆነ ስራዎቻቸውን ሰርተዋል በትግራይ ዲያስፖራ ላይ። በተለይም ደግሞ የህወሓትን የዲፕሎማት ተደጋጋሚ ወደ ውጭ ሀገር የመሄድና እንደዚሁም ዲያስፖራው ጋር የመገናኘት እድል ስለነበራቸው በትግራይ ውስጥ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዚደንት፣ ጻድቃንም ምክትል ፕሬዚደንት መሆኑን እንደ ሌቨሬጅ ተጠቅመው በትግራይ ላይ ሲሰሩት የነበረ ከፋፋይ እና ሪጂናሊዝም ቤዝድ ያደረገ ፖለቲክስ በቀጥታ ወደ ዲያስፖራው አስተጋብተውታል። በቀጥታ ማለት ነው። እጅግ በጣም በሚያሳዝን ሁኔታ ማለት ነው። ይህንን ኒውትራላይዝ ለማድረግ ቲፒኤልኤፍ ስራውን በበቂ ሁኔታ ሰርቷል ብዬ አላምንም። እኔ መስራት ነበረበት። በአሁኑ ሰዓት በሚገርም ሁኔታ ቲፒኤልኤፍ በአስተማማኝ መልኩ ድጋፍ ያለው በዞባ ደቡብ በሚባለው አካባቢ ነው። ዞባ ደቡብ በሚባለው አካባቢ በአሁኑ ሰዓት ለምንድን ነው እንደዛ የሆነው? ቲፒኤልኤፍ አሁን ስራውን ሰርተዋል በዛ አካባቢ ማለት ነው። ጀስት ላይክ ዛት በውጭ ሀገርም በደንብ መስራት ነበረባቸው። ሊቀመንበሩ ራሱ ዶክተር ደብረጽዮን ወደ ውጭ ሀገር ሂዶ ወደ አሜሪካን ሀገር፣ አውሮፓ፣ ካናዳ፣ አውስትራሊያ ሊሆን ይችላል እዛ ሂዶ ሳውዲ አረቢያም ጭምር እዛ ያሉ የትግራይ ተወላጆችን ወደ አንድነት እንዲመጡ ስራውን መስራት ነበረበት። ይሄን አልሰራም። ተወደደም ተጠላም በአሁኑ ሰዓት የቲፒኤልኤፍም የትግራይም ኢኮኖሚ በሁለተኛ ደረጃ ከዲያስፖራ የሚገኝ ኢኮኖሚ ይመስለኛልና እዛ ላይ መሰራት አለበት። በውጭ ሀገር ያላችሁ የትግራይ ተወላጆች በጌታቸውም በጻድቃንም አማካይነት የተሳሳታችሁ ወይም ደግሞ ሚስሊድ የተደረጋችሁ ካላችሁ በተቻለ መጠን ወደ ቤተሰቦቻችሁ እየደወላችሁ እውነታውን መረዳትና ከጦርነቱ በፊት እና በጦርነቱ ወቅት የነበረውን አንድነታችሁ እንድትመልሱ እኔ አስተያየቴን መስጠት ፈልጋለሁ። ጄስቴስ የተባለው ድርጅት የፖለቲካ ድርጅት ነው። የጻድቃንም የጌታቸውም የፖለቲካ ድርጅት ነው። ቀን የወጣለት በታሪክም ተጠያቂ እንደሚሆን ምንም ጥርጥር የለውም። በተለይ ሙሉጌታ የሚባለው ሰውዬ ዶክተር ሙሉጌታ ኦርሳንበድ የሚባለው እየሰራ ያለውን ስራ እጅግ በጣም አሳፋሪ፣ እንዲሁም ጌታቸው አሰፋ ነው ምናምን ይባላል አንድ ፕሮፌሰር ነኝ ምናምን የሚል እየሰሩት ያሉ ይሄ ባለ የኦኤምዲ ሚዲያ ማለት ነው እየሰሩት ያለ ከፋፋይ ስራ በታሪክ የሚያስጠይቃቸው ነው። በትግራይ ውስጥ ያለው እውነታውን ከቤተሰብም ሊሆን ይችላል ከማንኛውም ሰው ሊሆን ይችላል ደውላችሁ ብትረዱ ጥሩ ነው። የኢንፎርሜሽን አክሰሳችሁ ጌታቸው ረዳ ወይም ደግሞ ጻድቃን ብቻ መሆን የለበትም። እነሱም እንደ አማራጭ መውሰድ ጥሩ ነው። ነገር ግን ይበልጥ ደግሞ ሪያሊስቲክ ሊሆን የሚችለው ወደ ቤተሰብ መደወል ወይም ደግሞ ትግራይ ውስጥ ያለው አሁን ጌታቸው ከትግራይ ከወጣ ወደ 8 ወር ሆኖታል አይደለ? 8 ወር ብቻም አይደለም 10 ወር ሆኖታል። ጻድቃንም ከትግራይ ከወጣ ማለት ነው። ስለ ትግራይ ተጨባጭ የሆነ ኢንፎርሜሽን ልክ በትግራይ ውስጥ ያለውን ያክል የለውም ብዬ ነው ማስበውና በውጭ ሀገር ያላችሁ የትግራይ ተወላጅ ዲያስፖራዎች አንድነታችሁን ወደ ነበረው ሪስቶር እንድታደርጉ ነው እኔ ጥሬን ማቅረብ የምፈልገው እንደ አንድ ተራ ሰው ማለት ነው። በሪዮት ሚዲያም በዲያስፖራም በኢትዮ ፎረም ያለኝ አመለካከት ይሄን ነው። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ ሶ ማች